ግብርናችን ግብርና የሕዝባችን ዋስትና ግብርናችን ግብርና። ዳሪን ሴቦ እባላለሁ። የማረቆ ልዩ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። በዚህ ዓመት በ2018 ዓመት በዚህ በአረንጓዴ አሻራ አገራዊ ንቅናቄ እንደ ልዩ ወረዳችንም እንደ ክልልም ራሱን የቻለ በየዓመቱ ትግበራ ይሰራል። እኛም ልዩ ወረዳ ውስጥ ከ3.8 ሚሊዮን በላይ ችግኞችን በፍራፍሬ፣ በቡና፣ በደን ችግኞችና በመኖ ችግኞች በአጠቃላይ ከ3.8 ሚሊዮን በላይ አቅደን ሙሉውን የተዘጋጀ ነው። ከዚህ መነሻ በተለይ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በዋናነት መስራት ስለሚያስፈልግ እንደ አገር አቀፍም የተሰራው በአረንጓዴ ማልበስ አፈርን ምድርን በአረንጓዴ ማልበስ ስራ ላይ ሰፊ ስራዎችን እየሰራን መጥተናል። እንደ ልዩ ወረዳችንም በጥቅሉ በዚህ 8 ዓመት ጉዟችን የ7 ዓመት አጠቃላይ አረንጓዴ አሻራ አገራዊ ንቅናቄ እንደ ልዩ ወረዳ ባለው ንቅናቄ ውስጥ ወደ 26 ሚሊዮን ችግኞችን በ7 ዓመት ውስጥ መትከል ተችሏል። ከዚሁ 65% ማጽደቅ ተችሏል። እነዚህ የአገሪቱንም የልዩ ወረዳውንም የደን ሽፋን ለመጨመር ከፍተኛ 26.5% የደን ሽፋኖችንም ጭምር የሀገራዊውን ተልዕኮ ይዞ እየሄደ ነው። በነገራችን ላይ አረንጓዴ አሻራ ሁሉ ነገር ነው። አረንጓዴ አሻራ የውሃ ምንጭ ነው፣ አየር ነው፣ ህይወት ነው። የሰው ልጅ ሊኖር የሚችለው እንስሳቶች ሊኖሩ የሚችሉት ደን ሲኖር ብቻ ነው። ደን ካለ ዝናብ አለ፣ ዝናብ ካለ ሰብል አለ፣ ሰብል ካለ እንስሳትም የሰው ልጅም ይኖራል ማለት ነው። የውሃ ምንጭ ካለ ነው የሚኖረው። ከዛ ውጪ ህይወት ናቸው የምንለው አረንጓዴ አሻራ ህይወት ነው የምንለው። ደን ውስጥ ያለው ኦክሲጅን የሰው ልጅ የደም ስር መንቀሳቀሻ ነው። ደም ስር ውስጥ ያለው ስር ኦክሲጅን የሚንቀሳቀሰው ካርቦን በመቀነሱ ነው። ደኖችን የምንተክለው ካርቦንን ለመቀነስ ነው። ደኖች ከተተከሉ ከጸደቁ ከፍ ብለው ዘርፈ ብዙ ጠቀሜታ እንዲኖራቸው ከተደረገ ካርቦንን መቀነስ ማለት ነው። ካርቦንን መቀነስ ማለት በሌላ መልኩ ካንሰርን መቀነስ ማለት ነው። የካንሰር በሽታዎችን መቀነስ ማለት ነው። ስለዚህ በመሰረታዊነት የሰው ልጅ ሊኖር ከፈለገ ደኖች መኖር አለባቸው። መሰረታዊ የሰው ልጅ የሚኖርባቸው ደግሞ ውሃ፣ አየርና ምግብ ግዴታ እስከሆነ ጊዜ ድረስ ይሄ የደን ሽፋንን መጨመር ግድ ነው። ስለዚህ በዚህ መልኩ እንደ ክልልም እንደ ሀገርም እንደ ልዩ ወረዳም በሰፊው ርብርብ እየተደረገ ነው ያለው። ለዚህ መነሻ ቅድም እንዳልኩ 3.8 ሚሊዮን ችግኞች ተዘጋጅተው ሁሉም ቀበሌዎች ላይ አሁን ችግኞች ተጓጉዘዋል፣ ተተክለዋል። የቃሪ የሚቀረን አሁን የአንድ ጀንበር ተከላ ችግኝ ተከላ በ27 እንደ ልዩ ወረዳ ላውንች ይደረጋል። የዛን ቀን ሙሉ ጠዋት 1 ሰዓት ይጀምራል፣ ጠዋት 12 ሰዓት ይጀምራል እስከ ማታ 12 ሰዓት በፌደራልም በክልልም በሚመራው አቅጣጫ መሰረት እኛም ቀኑ ሙሉ እየተከልን የምንውልበት ነው። እንግዲህ በ7 ዓመት ውስጥ 132,000 ችግኞችን ማሳረፍ ተችሏል በአንድ ጀንበር ብቻ። በ8ኛ ዓመት ግን ከፍተኛ እቅድ ተጣለበት ነው። በአገር አቀፍ ግብ ተጥሎ እንደ ሀገር 800 ሚሊዮን ችግኞች በአንድ ጀንበር ይተከላሉ። እንደ ክልል 10 ሚሊዮን ችግኞች እንደ ክልል ይተከላሉ። እንደ ልዩ ወረዳ ደግሞ 397,377 ችግኞች እኛ ልዩ ወረዳ በአንድ ቀን በአንድ ጀንበር ተከላ በ27 የሚተከሉ ይሆናል። እነዚህ ችግኞች የሚተከሉት በ106 ሄክታር መሬት 397,377 ችግኞች በ106 ሄክታር በሁለት ቀበሌዎች ላውንች ይደረጋል። በዋናነት አርጎና ጊዳራ ቀበሌ በተለያዩ ተፋሰሶች ይደረጋል። ለዛ የጉድጓድ ዝግጅቶች ተዘጋጅተዋል። የሰው ኃይል ተለይቷል። አስፈላጊ የሆኑ ቅድመ ዝግጅቶች ተደርገዋል። ችግኞች ቦታቸውን ይዘዋል። በቀኑ እንግዲህ ሁሉም ባለድርሻ ባለበት የልዩ ወረዳው አስተባባሪ የክልል ደጋፊ ባለበት የመላው ቀበሌዎች ሁለቱም ቀበሌ ላይ ያሉ አርሶ አደሮች በንቂስ ወጥተው ወጣቱ ሴቱ በተደራጀ አኳን ወጥተው በአደራጀት የምንተክል ይሆናል። ከዛ ውጭ ግን በሁሉም ቀበሌዎቻችን ባሉ በከተማም በገጠርም ቀበሌዎቻችን በሰፊው ይተከላሉ። እነዚህ ማስጀመሪያዎች ናቸው። እንደ ሀገር ደግሞ እንደ ሀገር 8 ቀበሌዎችን በጠቅላይ ሚኒስተር በቀጥታ ኦንላይን ላይ በዲጂታል ክትትል የሚደረግባቸው ሲቹዌሽን ሩም ላይ ቁጭ ተብሎ እዛ ጠቅላይ ሚኒስተር ቢሮ ላይ ቁጭ ተብሎ ምን እያደረግን እንደሆነ እስካሁን ድረስ የተከልናቸው 6 ቀበሌዎች አሉ። በ8 ቀበሌዎች ተለይተዋል። በዚህ ከ8ቱ 6ቱ ተተክለዋል። የዛን ቀን ይተከላል። እነዚህ ሁለቱ በስፔሻል ኬዝ የዛን ቀን ክትትል የሚደረግባቸው ነው። 8ቱንም ኦንላይን የሚከታተሉ የዛን ቀን የጸደቀውን የተተከለውን የሰውን እንቅስቃሴ በኦንላይን በቀጥታ የሚደረግ ስለሆነ እንደ ሀገርም ጭምር ምን ያህል ዋጋ እንዳላቸው የሚታወቅ ነው። እንግዲህ እንደ ሀገር
40 ሺህ ካርቦን የተቀነሰበትን የኛም ልዩ ወረዳ የዛ የካርቦን መቀነስ አሻራ አለብን ማለት ነው። ስለዚህ ብዙ ቦታዎቻችን ገላጣ ናቸው። በርካታ ቀበሌዎች የወል መሬቶች አሉ፣ የተጋጋጡ ቦታዎች አሉ። ይሄን በደን ማልበስ ግድ የሚሆንበት ጊዜ ያለነውና በጥቅሉ በ27 መላው የልዩ ወረዳችን ምሁራን ማህበረሰቡ ጠቅላላው ማህበረሰብ የልዩ ወረዳው አመራር ሴቶች፣ ወጣቶች በአደራጀት ሁሉም ማህበረሰብ የአረንጓዴ አሻራ የአንድ ግለሰብ አይደለም የጠቅላላው ነው። ህይወት ጉዳይ ከመሆኑ መነሻ በ27 በነቂስ ወጥቶ ሌሊት 12 ሰዓት ላይ ወጥቶ እስከ ማታ 12 ሰዓት ድረስ ዛን ቀን ሁሉም በአደራጀት ወጥቶ የሀገራዊውን ተልኮ የልዩ ወረዳውንም ተልኮ በአረንጓዴ አሻራ ማሳካት አለበት የሚል ጥሪ እናሳልፋለን። 5-10-25 በዶሮ ዘርፍ አጋዥ ሆኗል ድህነትን ለማሸነፍ